አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ጓደኞቼ ዛሬ የማሳያችሁ የፀጉር ማለስለሻ ፐርም ማለት ነው። ይሄ ክሬሙ ነው። ይህንን የምንጠቀመው ፀጉራችን ለከረደደብን አልበጠር ብሎ እምቢ ላለ ፀጉር ማለት ነው። እና አጠቃቀሙ ይሄ እንደምታዩት ነው። ውስጡ እንደ ቅባት ነው እና መበጥበጫው ይሄ ነው እና ይሄን ተቀብታችሁ ለ15 ደቂቃ ተቀብታችሁ ለ15 ደቂቃ ታቆዩታላችሁ። ከዛ ትታጠባላችሁ ማለት ነው። ከዚህ ለጥቃችሁ ይሄን ትቀቡታላችሁ። ሄር ሎሽን የሚል አለ። ይሄን ትቀቡታላችሁ ማለት ነው። ይሄን ተቀብታችሁ ከታጠባችሁ በኋላ ሻምፖ አለ። በሻምፖ ትታጠባላችሁ ማለት ነው። በሻምፖ ትታጠባላችሁ። በሁለቱም ሻምፖ ነው። በዚህ ትታጠባላችሁ እና ከዚህ ለጥቆ ደግሞ ኮንዲሽነር አለ። ኮንዲሽነሩን ተቀብታችሁ ለ10 ደቂቃ ታቆዩታላችሁ። ከዛም ታጠቡታላችሁ ማለት ነው። ይህንንም ከኮንዲሽነሩ በኋላ ተቀብታችሁ የምትታጠቡት ነው ማለት ነው። እና 1 2 3 4 5 6 እዚህ ጋር 7 ባንዲ ነው የሚመጣው ማለት ነው ስትገዙ። እና በዚህ ታሽጎ ነው የሚመጣው። ካርቶኑ ስለቀደድኩት ነው። እና በዚህ ታሽጎ ነው የሚመጣው ማለት ነው። ተቀብታችሁ ከ15 ደቂቃ በኋላ አታቆዩት። ምክንያቱም ፀጉር ሊበጣጥስ ይችላል ማለት ነው። እና እንዴት እንደምትቀቡ ምናምን እዚህ ላይ ያለ እያነበባችሁ ተጠቀሙ ማለት ነው። ፀጉር ያለሰልሳል። ከዚህ በፊት ተቀብቼው አውቃለሁኝ። አሁንም የገዛሁት ልጠቀመው ነው ማለት ነው። ይሄ ነው ተውስጡ ጽሁፍ አለው እንዳለ እንዴት እንደምትቀቡ ለስንት ደቂቃ እንደምታቆዩ አለ። እውት አንብቡት በደንብ ማለት ነው። እና ስትቀቡ ቅባት ቫዝሊን ይሄንን ግንባራችሁን ጆሮአችሁ አካባቢ ተቀቡት ማለት ነው። ምክንያቱም ቆዳችሁን ተነካችሁ ሊያቃጥላችሁ ስለሚችል እዚህ ግንባራችሁ አካባቢ ተቀቡት ማለት ነው ቫዝሊን። እና እዚህ ከጀርባችሁም በኋላ ቫዝሊኑን ትንሽ ቀባቀባ በሉት ማለት ነው። እና ፀጉራችሁ ላይ ለብዙ ሰዓት አታቆዩት። ለብዙ ሰዓት ማቆየት አይመከርም ማለት ነው ውዶቼ። ሞክሩት እላችኋለሁ። ይህንን ቫዝሊኑን ከመቀባታችሁ በፊት ግንባራችሁ አካባቢ ተፀጉራችሁ ያለፈው ክሬም ግንባራችሁን እንዳይነካችሁ፣ ቢነካችሁም ምንም ጉዳት እንዳያመጣ፣ እንዳያሳክካችሁ ወይም እንዳያቃጥላችሁ ቫዝሊን ተቀቡት ማለት ነው። ግንባራችሁ አካባቢ፣ ጆሮችሁ አካባቢ እዚህ ላይ እና ከኋላችሁም ከደንደሳችሁ አካባቢ ቫዝሊን ተቀቡት ማለት ነው። ይህንን ክሬሙን ተመቀባታችሁ በፊት እና ውዶቼ ይህን እላችኋለሁኝ። እና አብሮ ዝህ ጓንት አለው እና ይሄ ደግሞ መለወሻው ነው። ይህንን
ክሬሙ ጋር ተደባልቆ በዚህ ታማስሉታላችሁ ማለት ነው ውዶቼ። ያለው ነገር ይሄን ይመስላል እንግዲህ በጣም አሪፍ ፐርም ነው እና ተጠቀሙት እላችኋለሁ ውዶቼ። ለፀጉር ያለሰልሳል። በተለይ ፀጉራችን ለከረደደ ከርዳዳ ፀጉር አሪፍ ነው፣ ተጠቀሙት። ያው ጥቅምና ጉዳት አለው። ጉዳትም ለምንድን ነው መሰላችሁ? እንትን ተቀብታችሁ ለብዙ ሰዓት ታቆያችሁት ጉዳት አለው። ፀጉራችሁ ሊበጣጠስ ይችላል እና ተቀብታችሁ የሚያሳክክ ወይም በጣም የሚያቃጥል አይነት ከሆነባችሁ ያኔ ዝም ማለት የለባችሁም ማለት ነው። የሆነ ወደ ሐኪም ቤት መሄድ ያለባችሁ ማለት ነው። ታቆያችሁት ቆዳችሁን ሊያቃጥላችሁ ስለሚችል ማለት ነው። እና ይህን ይመስላል ልጆቼ፣ ተጠቀሙት፣ ትወዱታላችሁ። እና ይህን ይመስላል። እንትኑ እዚህ ላይ ኦሊቫ ኦይል ይላል። ይሄ በጣም አሪፍ ነው። ሌላም አይነት አለ፣ ግን ይሄ ለኛ ፀጉር ይሄ ይሻላል። ይሄ በጣም አሪፍ ነው። ሌሎችም ሰዎች ተጠቅመው እኔም ተጠቅሜው በጣም አሪፍ ነው። አጠቃቀሙ ላይ ብቻ ጥንቃቄ ይላል ውዶቼ። ተቀቡት።